ደግሞ እሱን አየችና ሰላም የዳጣ እናት እንደሆነች ደመደመች። እሱን መታሮጣ ላንቺ ነገረች። በቃ ይሆን። አይ ኤቢ በዚህ ልክ ሞኝ ልትሆን አትችልም። እና ማርታ እናማ ኤቢ በዚህ ነገር ብቻ እንደዚህ ልትል አትችልማ። እና ዳጣ የሰላም ልጅ ናት እያልሽ ነው? እንዴት ሆኖ? መቼ ወለደቻት? የት ያሳደገቻት እንዴ? ምናልባት እኛ ቤት ከመምጣቷ በፊት መቼም ቢሆን ሊሆን የማይችል ነገር ነው። በቃ ማርቴ ሁሉ ነገር እንደነገርኩሽ ነው። ይኸውልሽ ሰላም ዳጣን ልጅ ያለቻት ስለወለደቻት ሳይሆን ስለወደደቻት ነው። እንዴ አንቺ ራሱ ልጅ እያልሽ አይደል እንዴ መጠሪያት? እና ታዲያ ለዚህ ደብዳቤ መጻፍ ያስፈልጋል እንዴ? ቆይ አደራስ የሚያስብል ነገር ነው። ቶባክ ዳሬ ኤቢ በዚህ ልክ ሞኝ ልትሆን አትችልም። እንግዲህ ማርታ በቃ ያለው ነገር ይሄ ነው። ችግር የለውም ዳሬ። ቤቴ ውስጥ አንድ የማላውቀው ሚስጥር እየተከናወነ እንዳለ ከተረዳሁ ቆይቻለሁ። እኔ ማርታ ካሰብኩበት ደግሞ ቀላል ነገሮችን መገጣጠም እጅግ በጣም ቀላል ነው። ደግሞ በደንብ አድርገህ ታውቀኛለህ። እሺ ማርቲ፣ ቤቴ ውስጥ ምን እየተከናወነ እንደሆነ ለማወቅ ከአንድ ቀን በላይ ወስድብኝ። ኤቢን ዛሬ ከክፍሉ አስወጣት። ክፈትላት። እሺ አሁን ወደ ሰላም ወሰደኝ። ማለቴ ለሷ ታስባለች፣ ከምንም በላይ ትጨነቃለች። እንድትጎዳ ምንም እንድታዝንም አትፈልግም። ልክ እንደ ሰራተኛ ሳይሆን እንደ ልጇ ነው የምታስብለት። ነገር ግን ከባሏ ማርገዟና የባሏ ልጅ መሆኗን ብታቅ ማርታ ምን የምትሆን ይመስላችኋል? ማርታ ልቧ ይሰበራል። እጅግም በጣም ታዝናለች። የማይታመን ነገር መሆኑን ከባድ መሆኑን ትረዳለች። ነገር ግን ዳጣ አብዬ የሰው ህይወት አጠፋች እና የመታችው ሰውዬ መሬት ላይ ተዘርጎ መንቀሳቀስ አይችልም ነበር። ሊሞት ጥግ ደርሶ ነበር። ነገር ግን ናታን በጣም ደነገጠ። አብዬን ምንድን ነው ያደረግሽው ስላት አይ ምንም ነገር አላደረኩትም እኔ ስለዚህ ራሱን ላጠቃኝ የነበረው እና ራሴን ለመከላከል ያደረኩት ብላ ስትናገረው ነበር። ነገር ግን ታዲያ ይሄ ምን ይባላል ብሎ በዚህ አሁን አንድ ነገር ማድረግ አለብን ብላ ስትጠይቆ ነበር እና ያደረገችው ነገር በግጥ ራሷን ለመከላከል ነው። ነገር ግን ሰውዬ ራሷ ስለሳተ በጣም ከባድ ችግር ውስጥ ገባች። በጣም ፈራች እናም ተጨነቀች። ምን ማድረግ አለብን ብላ ግራ እየተጋባች ነበር እና በጣም ፈርታ ነበር እና ማድረግ አለብሽ አንድና አንድ ነገር ብቻ ነው ብሎ ይነግራታል። እና ምን ማድረግ እንዳለብኝ ግራ ገብቶኛል ስትል ትናገራለች። እና በቃ ናታን ለአባዬም ሆነ ለማዬ ለማንም እንዳትናገር እባክህ ስትለው ቆይ አልገባኝም፣ እንዴት ነው ማልናገረው? ይሄ ያደረግሽው ነገር ቀላል ይመስልሻል እንዴ እያለችው ነበር። አዎ ቀላል እንዳልሆነ አውቃለሁ፣ ነገር ግን እባክሽን አሁን ምልሽን ነገር ይመኝኛ ዝም በይ። አሁን ምንድነው የምናደርገው? በቃ ያለን አማራጭ አባዬ ጋር ደውለን መናገር አለብን ስትል ይነግራታል። አይ ለአባዬ መናገር የለብም አለችው። ይሄ ደግሞ ምን ማለት ነው? እንዴት ነው ለአባዬ ማልናገረው? ስለዚህ ለአባዬ መናገር አለብን ስትል ትናገራለች። ነገር ግን እባክሽ አታድርጊ እያለችው ነበር። ግን መናገር አለብን ብላ ትወስናለች ማለት ነው። እና አንድ ነገር ማድረግ እንዳለብኝ ያውቃለሁ። ስለዚህ ያለኝ አማራጭ አሁን አንድ ነገር ብቻ ነው ብላ ተናግረዋለች። እሱም ለአባዬ ሁሉ ነገር መናገር አለብኝ፣ ያለዛ ግን ምንም ነገር ማድረግ አልችልም ትለዋለች። ስለዚህ እባክሽን ለአባዬ ንገሪ እያላት ነበር። እና እሺ እናገራለሁ ስትል ትናገራለች። በመጨረሻ ሰላም አባዬ እንደወለደችው ስትነግራት ወልዳለች ብሎ በጣም ደስ ብሎት ነበር እና እየሮጠ ነበር ሲሄድ የነበረው እና ወልዳለች ብሎ ልክ በደስታ ወደ እሷ ሲሄድ ወደዛ እቃ ይዞ ልብስ ይዞ ወደዛ ለመሄድ ሲያስብ እንደ አጋጣሚ የመጣ ሌላ ነበር እና እየተፈጠረ ያለው ነገር ምንድን ብሎ ይጠይቃታል። እና አሁን እየተፈጠረ ያለው ነገር አንድ ነገር ብቻ ነው። ስለዚህ አሁን አብዬን አንጎዳትም፣ ነገር ግን እሷን እናስጠነቅቃታለን በማለት ትናገራለች። ስለዚህ አሁን ማድረግ ያለብን አንድ ነገር ብቻ ነው እና እያለች አብዬን ቁጭ ብሎ እየተጫወቱ ነበር እና እየተፈጠረ ያለው ነገር ማመን አልችልም፣ አንድ ነገር ማድረግ ያለብን ስትል ትናገራለች። ስለዚህ ማድረግ ያለብን ቢኖር
አሁን ምንም ተስፋ ሳትቆርጥ ወደፊት መጓዝ እንዳለባትም ጭምር ትነግራታለች። እና ወደፊት እንጂ ወደኋላ ካሁን በኋላ የለም ትላታለች። እና ዳጣም ሰላም በመውለዷ ደስ ብሏታል። በቃ ሰላምዬን ሄደን አብረን እናያለን አይደለ? ሰላምዬ ናፍቀኛለች፣ እባክህ አብረን እንሂድ እያለችው ነበር። እሷም እሺ በቃ አብረን እንዳለን ስትል ትናገራለች። አዎ እባክህ እሺ በለኝና አብረን ሄደን እናያለን ስትል አብረው ተያይዞ ይሄዳሉ ማለት ነው። ያለን አማራጭ በቃ ሰላምዬን ማድረግ አልፈልግም፣ እኔ ሰላምዬን በጣም ወዳታለሁ ስትል ትናገራለች። እና ሰላምዬን ሄደን እናናግረው። መጨረሻ አብዬን ከታሰረችበት ወጣች ማለት ነው። እና አብዬን ምን እየተፈጠረ እንደሆነ በጭራሽ ፈራች። አባዬ ልትጎዳኝ ነው፣ ምን ብዬሽ ነበር? አንቺ ካሁን በኋላ እኔ በጣም አዝኜብሻለሁ፣ እውነት ልጄ በመሆንሽ አፍራለሁ። እና አንቺ እኔ ያልኩሽን ነገር በጭራሽ ልትሰሚኝ ፈቃደኛ አልነበርሽም። ስለዚህ እጅግ በጣም አዝኜብሻለሁ እና እንዳትናገሪ ብዬሽ ለማርታ አሳልፈሽ ተናግረሻል። ስለዚህ ለምን አደረግሽው? ይህንን በማድረግሽ አፍሬብሻለሁ። ስለዚህ አሁን ምንም ብትይኝ አልሰማሽም በማለት ትላታለች። አይ እውነቱን ነው እየነገርኩሽ ያለ ስትላት፣ አይ በጭራሽ አላምንም፣ ምክንያቱም እንዳታረጊ ብዬሽ ነበር፣ ግን አንቺ አደረግሽው። አታርጊ ያልኩሽን ነገር ዘለሽ አደረግሽው። ለምን አስፈለገ? ለምን እረፊ ብዬሽ ለምንድን ነው አላረፍሽው? ግን አሁን በጣም አዝኜብሻለሁ እያላት ነበር። እና እባክሽን አትዘኝብኝ፣ ያደረጉትን ነገር ብኖር አንቺን ለመጉዳት አልነበረም። ቆይ ማርታ፣ ቆይ ምንድን ነው ያለችሽ ብላ ስትጠይቃት፣ እንግዲህ እኔ እሷ የምታወራው ነገር ለሬ ምንም ማመን አልቻልኩም። ሰላም የዳጣ የሰላም ልጅ ነች እያለች ነው፣ ግራ አጋባችኝ እኮ ስትለው፣ አይ በጭራሽ አይሆንም፣ ስለዚህ እኔ በጭራሽ ይህን ማመን አልችልም፣ አታስቢ እያለቻት ነበር። እና እየተፈጠረ ያለው ነገር ምን እንደሆነ ማወቅ ፈልጋለሁ፣ ግን ግራ ገብቶኛል ስትለው ነበር። እና ምንም ነገር አይፈጠርም፣ እሷን ሰላም ልጄ ያለቻት ዳጣን እንደ ልጇ ስለምታያትና እጅግ በጣም ስለምትወዳት ብቻ ነው እንጂ ትክክለኛ ልጇ ሆና አይደለም። ስለዚህ ምንም ነገር አትፍሪ፣ አታስቢ እያለቻት ነበር። እሺ አላስብም፣ አልፈራም፣ ግን ምን ማድረግ እችላለሁ ስትል ትነግራታለች። አዎ የምልሽን ነገር ብቻ ስሚኝ፣ ከዛ ሌላው የቀረን ደሬ ታውቃለህ፣ አብይን በጭራሽ አትዋሽም። እና እሷ አንድ ነገር ካየችው ምንም ነገር ከማድረግ ወደኋላ አትልም። ስለዚህ እባክሽ እያለቻት ነበር። አይ በፈጠረሽ እያለቻት ምንም ነገር አሳብ አይግባሽ እያለቻት ነበር። እና በመጨረሻ አንድ ነገር ለማድረግ ተወስናለች ማለት ነው። እኔ ነገሮችን ካገጣጠምኩት ዳሬ እርግጠኛ ነኝ አድርገዋለሁ። ስለዚህ እባክሽ የማውን ነገር አታርግኝ፣ ውሸት መውሻት ይብቃሽ። እኔ ምንም ነገር ማንም እንደዋሸኝ አይችልም ታውቃለህ ዳሬ ስትለው ትናገረዋለች። አዎ አልዋሽም እያለች ነበር። እና በመጨረሻ እንደዛ እያለች ነበር ዳጣና እንትን እኔም እኮ ሰላምዬ ሆድ ውስጥ ያለውን እኔ እኮ እንዴት ነው አየር የማገኘው እያልኩ እኮ እየገረመኝ ነው እያለች ውሃ እያሳቀቻቸው ነበር። እና አንድ ነገር ማድረግ እንዳለብን እያለቻት ነበር። ታዲያ ምን ማድረግ አለብን ብላ እያሰበችው ነበር። እና እየተፈጠረ ያለው ነገር ምንም አንድ ነገር ማድረግ አለብን ስትል ትነግራታለች። በመጨረሻ አብዬ በታሰረችበት ደረጃ ፈቷ በለቃትም፣ ነገር ግን ከፍቷት ነበር። አባዬ ካሁን በኋላ እኔ እንደ አባትሽ አላይም፣ በጣም እኔ ከቁጥጥሬ ውጭ ስለሆንሽ በጣም አዝኜብሻለሁ። ምክንያቱም እኔ ነግሬሽ ነበረ፣ ነገር ግን አንቺ ልትሰሚኝ ፈቃደኛ አልነበረሽም። አሁን ላይ በጣም አዝኜብሻለሁ ብሏት በመጨረሻ ይለቃታል። አባዬ እባክህን አትዘንብኝ፣ እኔ እኮ እማዬ ማወቅ የለባትም፣ አሁንም እዛ ነሽ፣ የአንቺስ የከፋ ነው ብሎ ይተዋታል ማለት ነው። እያለች ማለቃቀስ ጀመረች። እና እየተፈጠረ ያለው ነገር ምንድነው? እኛ እንደበድባታለን፣ በቃ አትፍሪ እያላት ነበር። እና ሊደበድቦ እየሄዱ ያለ አብዬ ተይዛ እየታገለች ነበር። እና ምን እየተፈጠረ ነው ብሎ ስጠይቁ ከዛ ልክ ሳይው ሁሉም ሰው ይደነግጧሉን። አርጆ ሰተት ብሎ ቤት ይገባል ማለት ነው። ልክ ሲገባ ሁሉም ሰው ደነገጡ። ምን እየተፈጠረ ነው እየተፈጠረውን እያሉ ነበር። ከዛ ቤት ገብተው አብዬን ለማስደንገጥ
እየመከሩ ነበር እና አብዬን ገብታም እሷን አፍኖ ሊክስ ይዟት እንደጋጣሚ ውሃ ትመጣና በዱላ አናቱን ትለዋለች። ከዛ ልክ ስትመተው መሬት ላይ ይወድቃል። ከወደቀ በኋላ ምን እየተፈጠረ እንደሆነ ግራ ይገባል። ናታ ሰላም እንደወለደች ወንድ ልጅ አቤት ደረጀ 3 ሴቶች ነበሩት፣ ዳጣና እንደውም አብዬና ውሃ። አሁን ደግሞ ወንድም አገኘ ማለት ነው። ሰላም ቆንጆ ወንድ ልጅ ሊወለድልህ ይችላል ብላ ነበር እንዳለችው ወንድ ልጅ ተወለደ። ለናታም በጣም ደስ አለ። ደረጀ ይደሰቱን ልጁ ወንድ መሆኑ ሲሰማ ስሜቱ ምን እንደሚሰማ ለማየት ጓጓው እና ሰላም በሰላም እንደወለደችና እንደውም ቆንጆ ወንድ ልጅ እንደወለደችም ሰማ ማለት ነው። ይህ ነገር የማይታመን ነገር ነው። በጣም ደስ አለ። እማዬ እውነቴን ነው የምልሽ እጅግ በጣም ደስ ብሎኛል እያለው ነበር። ምን? አዎ እጅግ በጣም ደስ ብሎኛል ብሎ ይነግረዋል። እና በጣም ደስ ብሎኛል አባዬ ብሎ ልክ ሲሄዱ ሄሎና ደስልና ሰላም ወለዱን ለቤት ለማበሰር እየሮጠ ወደ ቤት ሲመጣ እንደ አጋጣሚ አርጁን ቤት ውስጥ ገብቶ አብዬን ንፋስ እየፈለጓት ነበር። እንደ አጋጣሚ ናታን ከውጭ ሲገባ ቤት ውስጥ አብዬን ሰውዬን አናቱን ብሎ እንዲሁም የክብነቱ ትመቶት ወድቋል መሬት ማለት ነው። በዛ የተነሳ መሬት ላይ ወድቆ ነበር። አብዬን በጣም ፈርታም ነበር። መሬት ላይ እንደወደቀ እጅግ በጣም ተጎድቶ ነበር እና እጅግም ፈርቶ ነበር። አሁን እየተፈጠረ ያለ ነገር ምን እየተፈጠረ ነው? እባክህ አትጠጋኝ፣ አትቅረበኝ እያለች መጫወት ጀመረች። እሱም እሷን መቅረቧን አላቆመም ማለት ነው። በዛ የተነሳ አሁንም አብዬን ፍለጋ ላይ ናት። አብዬ ኩሽና ገብታ ስትደበቅ መጥቶ ያንፍናትና ያሳስቃያት። ከዛ እንደ አጋጣሚ ናታን ይደርስላቸዋል። ናታን ልክ ወደ ቤት ሲገባ የሆነ ድምፅ ሲሰማ በጣም ይደነግጣል። ውሃ ምቹ፣ ውሃ አድኝኝ እያለች አብዬን ስትጮውና ስታለቅስ ነበር። አድንሻለሁ እህቴ ብላ ልክ መጥተው ስትሮጥ ድንገት ይመጣና ሰውዬ ሊይዛት ስል እሷም አንስተው ትመተዋለች። ስትመተው መሬት ላይ ይዘረጋል። ናታም ድንገት ሳዩ እጅግ በጣም ደነገጠ። ሁሉም ሰው በጣም ደነገጡ። ልቀቀኝ፣ አትንከኝ እያለች እየታገለችው ነበር። እሱ ግን ይዟት ሳሰቃየው ገፍትራ መሬት ላይ ትጥለዋለች። ከዛ እንደ አጋጣሚ ስትመተው መሬት ላይ ተዘረጋ። ናታን እንደ አጋጣሚ ቤት ሲገባ አብዬን የመታችውን መሬት ላይ ወድቆ ስታው በጣም ደነገጠችና የምትናገር ነገር ጠፋባት። እናም አሁን ማድረግ ያለባት ደረጀ ከዚህ በፊት የነገራት ታሪክ ነበር። እናም ታሪኩ አብዬን ለፖሊስ አሳልፎ ይሰጣት ይሆን? ምን ያርግውን ብላችሁ ታስባላችሁ? እሷ ደረጀን በተደጋጋሚ አባቷን አሳልፋ ሰጥታለች። እሱስ እውነት ብላ ሞታለች። እና እውነቱን አሁን እሷ ለፖሊስ እጇን ትሰጣለች ወይስ አትሰጥም የሚለው ሁሉም ሰው ራሱ ላይ ሲደርስ ነው የማውቀው። እና ናታን በጣም ቆይ ምን እየተፈጠረ ነው ብሎ እየጠየቀ ነበር። እና አባዬ አስቸኳይ ነው እባክህ ቶሎ ልትመጣ ትችላለህ ብሎ ናታን ለደረጀ ደወለ።